ጥያቄ ተራ ቁጥር 1 ከአምስቱ አዕማደ ምስጢራት ውስጥ የማይመደበው የትኛው ነው? ሀ. ምስጢረ ሥላሴ ለ. ምስጢረ ሜሮን ሐ. ምስጢረ ጥምቀት። መልሱ ለምስጢረ ሜሮን። ምስጢረ ሜሮን ከሰባቱ ምስጢራተ ቤተ ክርስቲያን ነው የሚመደበው። አምስቱ አዕማደ ምስጢራት የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። ጥያቄ ተራ ቁጥር 2 ከሐዋርያት መካከል እንደ አምላኬ ሳይሆን ዘቅዝቃችሁ ስቀሉኝ በማለት በሰማዕትነት ያለፈ ማን ነው? ሀ. ቅዱስ ጴጥሮስ ለ. ቅዱስ ጳውሎስ ሐ. ቅዱስ ቶማስ። መልሱ ሀሌታዋ ቅዱስ ጴጥሮስ። በሮም ንጉሥ በኔሮን ዘመን ሰማዕትነትን ለመቀበል በተፈረደበት ጊዜ እንደ ጌታዬ ኢየሱስ ክርስቶስ ቀጥታ ልሰቀል አይገባም፣ እኔ ኃጢአተኛ ነኝ በማለት በመስቀል ላይ ዘቅዝቀው እንዲሰቅሉት ጠይቋል። ጥያቄ ቁጥር 3 የጌታችን አበይት በዓላት ስንት ናቸው? ሀ. 7 ለ. 8 ሐ. 9 መልሱ ሐ. 9 ነው። አበይት በዓላት የምንላቸው 9 ናቸው። እነርሱም በዓለ ጽንሰቱ፣ በዓለ ትስብእት የምንለው፣ ሁለተኛ በዓለ ልደቱ፣ ሶስተኛ በዓለ ጥምቀቱ፣ አራተኛ በዓለ ሆሳዕና፣ አምስተኛ በዓለ ስቅለት፣ ስድስተኛ በዓለ ትንሣኤ፣ ሰባተኛ በዓለ ዕርገቱ፣ ስምንተኛ በዓለ ጴራቅሊጦስ እና በዓለ ደብረ ታቦር ናቸው። ጥያቄ ቁጥር 4 ከሚከተሉት የመዝሙር ንዋየ ቅድሳት የእመቤታችን ምሳሌ የሚሆነው የትኛው ነው? ሀ. ጸናጽል ለ. መሰንቆ ሐ. ከበሮ። መልሱ ለመሰንቆ። አባ ሕርያቆስ እመቤታችንን መሰንቆሁ ለዳዊት የዳዊት መሰንቆ አንቺ ነሽ በማለት በመሰንቆ መስሎ አመስግኗታል። ጥያቄ ቁጥር 5 ዲያቆኑ ክቡር ደሙን ለምዕመናን የሚያቀብልበት ንዋየ ቅድስ ምን ይባላል? ሀ. ጻሕል ለ. ማኅፈድ ሐ. ዕርፈ መስቀል። መልሱ ሐ. ዕርፈ መስቀል ይባላል። ዕርፈ መስቀል ማለት ማንኪያ መጨለፊያ ማለት ሲሆን እጀታው መስቀል ይኖረዋል። አገልግሎቱም ክቡር ደሙን ለቆራቢያንና ቆራቢያት የሚቀበሉበት ዕቃ ነው።